ሰላም ሰላም ውዶቼ፣ ዛሬ ደግሞ መኮረኒ በስጋ እንሰራለን። መጀመሪያ ሽንኩርታችንን እንቆላለን። እዚህ ጋር ደግሞ የመኮረኒ ውሃ ነው፣ ጨውና ዘይት ብቻ ነው ያደረኩት ገና ማለት ነው። ሽንኩርታችንን እንቆላ መኮረናችንን ጨምረናል። ከጨመርን በኋላ ትንሽ ድስቱ እንዳይዘው ትንሽ እንትን እንለዋለን ማለት ነው። እዚህ ጋር ሽንኩርታችንን እየበሰለ ነው። አሁን ነጭ ሽንኩርትና ዝንጅብል የተፈጨ እንጨምራለን። ይሄ ነጭ ሽንኩርትና ዝንጅብል የተፈጨ ነው። አንድ ማንኪያ እናደርጋለን። መኮረናችን ላይ ትንሽ ማጂ ፓውደር እናደርግበታለን። ማጂ ፓውደር ነው። እንደዚህ በኋላ ቲማቲማችንን እንጨምራለን። ስጋ ቲማቲምና ኩዝበራና ሚጥሚጣ ቃሪያ አለኝ እንጨምራለን። እና እዚህ ጋር ደግሞ እርድ እና ጨው፣ ባህራት አረቢ፣ ቁንዶ በርበሬ እና ሎሚ ዳብስ እንትን አለኝ ኩዝበራና አሽት ማለት ነው። እንጨምረዋለን። ጨምረውና ሚክስ እናደርጋለን። እና ሽንኩርታችን፣ ቲማቲማችን፣ ቅመማ ቅመሙ ባንድ ተታለ በኋላ ማጂ ጦማት እናደርጋለን። ስጋ ማጂ ጦማቶችን እናቀላቅላለን ማለት ነው። እዚህ ጋር መኮረናችን እየበሰለ ነው። በጣም ስል ማለት የለበትም፣ ማከለኛ። ምክንያቱም ከቁሌቱ ጋር ማብረን ትንሽ ስለምናበስለው በቃ ማከለኛ መሆን አለበት። እና ቁሌታችን ደስ ተሆነ በኋላ ስጋውን በደንብ አድርገን በፈላ ውሃ ምናምን ያጣው ነው በደንብ መታጠብ አለበት ስጋው። ከዛው ስጋችን እንጨምራለን። ስጋችን እንደዚህ ታረግን በኋላ በደንብ መብሰል አለበት። አንዴ 20 ደቂቃ እንደ 10 ደቂቃ ከሆነው በኋላ በድፍታዛ ትንሽ እንጨምራለን። ውሃ ጨምረን አሁን ደግሞ አንድ 15 ደቂቃ በደንብ መቆላት አለበት። እና መኮረኒ ደግሞ ይኸው በስሏል፣ ይበቃዋል። እናጠናቅቀዋለን ማለት ነው። እንትን እንዳይልብን በጣም ስል ማለት የለበትም፣ ምክንያቱም ከዚህኛው ጋር እንትን ማለት ስላለበት። አሁን ጨርሰናል። እንትን ማለት ነው የቀረን ማቀላቀል ማለት ነው። ስጋ መኮረኒያችን አጠንፈነዋል። አሁን ወደ እንትኑ እንጨምራለን ማለት ነው። ደስ ጨምራለን። ደስ ሚክስ እናደርጋለን ማለት እና መኮረኒያችን ይሄን ይመስላል። አሁን ወረድ እንግዲህ አሁን ትንሽ ሰዓቱን ቅንስ አድርገን ነው አንድ 10 ደቂቃ አብሮ እንትኑ እንዲወስድ የቁሊቱን ጥፍጥና እንዲወስድ እንድናደርግን ቁጥ እናደርጋለን ማለት ነው። ሰዓቱን ቀንስ ማድረግ አለብን። ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም እና ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉልኝ። የምሰራላችሁ ነገር ካለ አስተያየት እቀበላለሁ ማለት ነው።